ኢትዮጵያውያን ጉምቱ የሕክምና ባለሙያዎች ወደ ሩዋንዳ የሚፈልሱት ለምንድን ነው? ሩዋንዳ በጤና መስክ እጅግ ስኬታማ ጉዞ እያደረጉ ያሉ አገራት ብሎ ዓለም የጤና ድርጅት ከመሰከረላቸው መካከል አንዷ ናት። የሺ ተራሮች ምድር ተብላ የምትጠራው ትንሽዬዋ ምስራቅ አፍሪካ የህዝብ ቁጥር ከ15 ሚሊዮን ባይልቅም በጤና ዘርፉ ግንባር ቀደም ከሚባሉት ተርታ ተመድባለች። የዓለም ኢኮኖሚክስ ፎረም መረጃ እንደሚጠቁመው 90% ህዝቧ የጤና ኢንሹራንስ ሽፋን አለው። ኤችአይቪ በደማቸው ካለ ሰዎች 90% በመቶ የመድኃኒት አቅም አላቸው። 93% ህጻናት ደግሞ ተላላፊ በሽታን ለመክታት ክትባት ወስደዋል። በአውሮፓውያኑ 2000 የሩዋንዳን አማካኝ የእድሜ ጣሪያ 48 ነበር። አሁን ግን ይህ ቁጥር ከ67 በላይ ሆኗል። እርግጥ ነው ሩዋንዳ አሁንም በምጣኔ ሀብት የዳበረች የምትባል አይደለችም። ነገር ግን 2000 እስከ 2015 ባለው ጊዜ በድህነት ውስጥ የሚኖሩ ሰዎች ቁጥር ከ40 በመቶ ወደ 16 በመቶ ዝቅ ማድረግ ችላለች። የሩዋንዳ መንግስት በጤና ዘርፍ ማሳካት የሚፈልገው ትልቁ ግብ የጤና አገልግሎት ለሁሉም ማዳረስ ነው። ለዚህም ግብ መሳካት ደግሞ ኢትዮጵያውያን የሕክምና ባለሙያዎች ትልቅ አስተዋጽኦ ያደርጉ ይመስላል። ለመሆኑ ኢትዮጵያውያን ዶክተሮች ሩዋንዳን የሚመርጡት ለምንድን ነው? እንዴትስ ወደ ሩዋንዳ ያቀናሉ? ጉምቱ ኢትዮጵያውያን ዶክተሮች በሩዋንዳ ዶክተር የቆየሰው በለጠ ነዋሪነታቸው በሩዋንዳ ሲሆን በክሊንተን ሄልዝ አክሰስ ኢኒቬቲቭ የሄልዝ ሲስተም ዳይሬክተር ሆኖ በማገልገል ላይ ይገኛሉ። የበርካታ የሕክምና ባለሙያዎች ወደ ቦትስዋና በሚፈልሱበት ወቅት እኔ ተማሪ ነበርኩኝ የሚሉት የህብረተሰብ ጤና ባለሙያው አሁን ደግሞ ተራው የሩዋንዳ እንደሆነ ይናገራሉ። እሳቸው እንደሚሉት መጀመሪያ አንድ ሰው ወደ አዲስ ሀገር በሕክምና ሙያ ካቀና በኋላ እድሉ እንዳለ ለሙያ አጋሮቹ ያሳውቃል። ይሄ ነው ሐኪሞች ወደ ውጭ መውጣት የሚጀምሩት። የፐብሊክ ሄልዝ ስፔሻሊስት የሆኑት ዶክተር ቆየሰው በኢትዮጵያ የጤና ሚኒስቴር ከማገልገላቸው በላይ ከሩዋንዳ በተጨማሪ ዛምቢያ ውስጥ ሰርተዋል። የጤና ባለሙያው እንደሚሉት አብዛኞቹ ሩዋንዳ ያሉ ኢትዮጵያውያን ሐኪሞች ሰብ ስፔሻሊስት ናቸው። ይህ ማለት ለምሳሌ አንድ ሐኪም በውስጥ ደዌ አሊያም በማህፀን ወይም በህፃናት ህክምና ስፔሻሊ ያደርጋል። ከዚያም በኋላ ለምሳሌ በውስጥ ደዌ ህክምና የልብ ስፔሻሊስት ሊሆን ይችላል። እንግዲህ ምን ያክል ትልቅ ባለሙያዎች እንደሆኑ ያሳየናል ማለት ነው። ዶክተር ቆየሰው እንደሚሉት ምንም እንኳን የሩዋንዳው ትልቁ ኪንግ ፋይሳል ሆስፒታል ዋነኛው የኢትዮጵያን ሐኪሞች ቀጣሪ ቢሆንም በሌሎች ሆስፒታሎች ውስጥም ኢትዮጵያውያን ሐኪሞች ይሰራሉ። አክሎም ኢትዮጵያውያን ሆስፒታሉን ከማስተዳደር ጀምሮ አንዳንዶች በስፔሻሊስት በሌሎች ደግሞ በሰብ ስፔሻሊስት ደረጃ ማገልገል ላይ ይገኛሉ። ዶክተር ዘሪሁን አበበ የኪንግ ፋይሳል ሆስፒታል ዋና ስራ አስኪያጅ ሲሆኑ ዶክተር ሃና በራ ደግሞ የጋስትሮኢንትሮሎጂ ክፍል ኃላፊ ናቸው። ዶክተር የቆየለት እንደሚሉት ቢያንስ ከ20 እስከ 30 የሚሆኑ ኢትዮጵያውያን ዶክተሮች ሩዋንዳ ውስጥ ያገለግላሉ። የነርሶችና የአንስቴዥያ ባለሙያዎች ቁጥር ግን እንብዛም አይደለም። ለሁለትና 3 ወራት ወደ ሩዋንዳ መጥተው በሙያቸው ሰርተው ልምዳቸውን አካፍለው የሚሄዱ ባለሙያዎችም አሉ። ፐብሊክ ሄልዝን ጨምሮ በሌሎች መስኮች በተለያዩ ትምህርት ቤቶች የሚያስተምሩ ከ10 እስከ 15 የሚሆኑ ስፔሻሊስቶችም እንዳሉ ዶክተሩ ይናገራሉ። ኢትዮጵያ በቁጥርም በአይነትም በጣም ብዙ የሕክምና ባለሙያዎችን ስላሰለጠነች እነዚህ ባለሙያዎች መጥተው እየሰለጠኑም ነው ያሉት። እኛ የፐብሊክ ሄልዝ ባለሙያዎች ደግሞ ስትራቴጂ የማውጣትና የማማከር ስራ እንሰራለን ይላሉ። ምክንያቱስ ምንድነው? የዓለም ጤና ድርጅት ቢያንስ 4 የሕክምና ባለሙያዎች ለ1000 ሰው መድረስ አለበት የሚለውን ስትራቴጂ ካወጣ በኋላ የሩዋንዳ መንግስት በ4 ዓመት ውስጥ ይህንን ለማሳካት እየተጋ ይገኛል። የሩዋንዳ የጤና ሚኒስቴርና ዴታቸው ይህንን እቅድ ለማሳካት እየሰሩ መሆናቸውን የሚናገሩት የፐብሊክ ሄልዝ ስፔሻሊስቱም አገራቱ እየሰሩ የሚያስተምሩ የሕክምና ባለሙያዎችን ትፈልጋለች ይላሉ። አንደኛው የኢትዮጵያውያን የሕክምና ባለሙያዎች ወደዚህ እየመጡ ያሉበት ምክንያት ሩዋንዳ ያወጣችው ስትራቴጂ የስራ ዕድል መፍጠር ነው። አገሪቱ ያወጣችው መስፈርት የሚያሟሉ በርካታ ባለሙያዎች ኢትዮጵያ ውስጥ አሉ። ነገር ግን ይላሉ ለበርካታ ዓመታት በፐብሊክ ሄልዝ ሙያ ያገለገሉት ዶክተር የቆየሰው ነገር ግን መሰረታዊ ምክንያቱ ግን ሌላ ነው በማለት የክፍያ ጉዳይን ያነሳሉ። የኢትዮጵያ የሕክምና ባለሙያዎች እጅግ ዝቅተኛ ገንዘብ ከሚከፈሉ የዓለም አገራት መካከል ናቸው። ያለው ሁኔታ ብዙ ከሀገራቸው ወጥተው እንዲሰሩ እድል
እንዲሞክሩንም የሚያደርግ ነው። ዶክተር የቆየ ሰው ሌላኛው ምክንያት የሚሉት ደግሞ ሙያን ለማሳደግ የሚደረግ እንቅስቃሴ ነው። ይህንን ለማስረዳት የራሳቸውን ልምድ በምሳሌ ያነሳሉ። እኔ ብጠይቅ የግሎባል ሄልዝ ስፔሻሊስት ነው መሆን የምፈልገው። ማንኛውም ባለሙያ ሙያውን ለዓለም አቀፍ በሚባል ደረጃ ማሳደግ ይፈልጋል። ስለዚህ ኢትዮጵያውያን የሕክምና ባለሙያዎች ወደ አፍሪካ አገራት ሄደው ሰርተው ራሳቸውን ያሳድጋሉ። ግሎባል ሄልዝ ላይ አሻራቸውን ማሳረፍ ይፈልጋሉ። ፍልሰቱ ከችግር ብቻ ነው የሚመነጨው ብሎ ማሰብም ተገቢ አይደለም ግን ይላሉ። በአንድ ወቅት የጤና ሚኒስቴር የኢትዮጵያውያን የሕክምና ባለሙያዎች ወደ ውጭ ተጉዘው እንዳያገለግሉ ያወጣው መመሪያን የሚያነሱት ዶክተር የቆየ ሰው አስረን ልናስቀረው የሞከርንበት ጊዜም ነበር፣ ግን አይጠቅምም በማለት ማንኛውም ባለሙያ ተንቀሳቅሶ የመስራት መብቱ ሊጠበቅለት ይገባል ባይ ናቸው። የሩዋንዳ መንግስት ጤናን ለሁሉም ለማዳረስ ያወጣውን ስትራቴጂ ለማሳካት ይረዳው ዘንድ ከዓለም አቀፍ ተቋማትና ተራድኦ ድርጅት ጋር እየሰራ ይገኛል። የዓለም ጤና ድርጅት USAID እና ክሊንተን ሄልዝ አክሰስ ኢኒሺዬቲቭን ጨምሮ በርካታ ዓለም አቀፍ ተቋማት ከሩዋንዳ መንግስት ጋር ይሰራሉ። ከኢትዮጵያና ከሌሎች ሀገራት የሚመጡ የሕክምና ባለሙያዎች በእነዚህ ድርጅቶች አማካኝነት ይመጣሉ የሚሉት ዶክተር የቆየ ሰው ጥሩ ጥቅም፣ ጥሩ ደሞዝና መልካም የሥራ ሁኔታ አመቻችተው ወደዚህ አገር የሚያስመጡት ሲሉ ምክንያቱን ያስረዳሉ። እኛ በስትራቴጂ ብዙ ባንታማም ስትራቴጂዎችን ለማሳካት የሚሆን የተመቻቸ የሥራ ሁኔታ መፍጠር ግን ብዙ ይቀረናል። የጤና ባለሙያው በትክክል ስራው እንዲሰራ የሚያስችሉ ብዙ ተግዳሮቶች አሉ ይላሉ። እርሳቸው እንደሚሉት የኢትዮጵያውያን የሕክምና ባለሙያዎች ወደ ውጭ ሀገር ተጉዘው ልምድ መቅሰማቸው የሚጠቅም እንጂ የሚጎዳ አይደለም። የጤና ባለሙያዎች አምርተናል፣ ሐኪሞች ሀገር ውስጥ አገልግለዋል። ሌሎች እድሎችንም እንዲያዩ ማድረግ ለሀገሪቱ ጠቃሚ ነው ብዬ አስባለሁ። አንድ ወቅት ላይ ሁሉም ሰው ወደ ሀገሩ ይመለሳል። ወደ ሀገራቸው የተመለሱ የጤና ባለሙያዎች እየሰሩ ያሉትን ነገር ስንመለከትም በጣም የሚያኮራ ነው ይላሉ።